ሰላም እንዴት ናችሁ? ውድ ኢትዮጵያውያን እንዴት ናችሁ? አማን ነው ወይ? ሰላም ነው። እኔ በጣም ሰላም ነኝ። ዛሬም እንደተለመደው ስፖርታዊ መረጃዎችን ላደርሳችሁ ወደ እናንተ ተገኝቻለሁ ማለት ነው። ቻናሌን ላይክ፣ ሰብስክራይብ፣ ፎሎ በማድረግ እንድትተባበሩ በአክብሮት ጠይቃለሁ። የእናንተ ትብብር ያስፈልገኛል ማለት ነው። ዛሬ ይዤላችሁ የመጣሁት የእግር ኳሳዊ ርዕስ ምንድነው? አርሰናል 90 ደቂቃ ብቻ ይቀረዋል ወይም አርሰናል ከፊቱ ሁለት የፍጻሜ ጨዋታዎች አሉበት በሚል ርዕስ ነው ወደ እናንተ እግር ኳሳዊ መረጃ ላጋራችሁ የመጣሁት። ትናንትና እንግዲህ አድማጮች እንደምታውቁት ትናንትና ሰኞ ምሽት 4 ሰዓት ላይ በኤሚሬትስ ስቴዲየም አንድ ተጠባቂ ጨዋታ አለ። ከፊክስቸሩ አንፃር ነው እንጂ ከጨዋታው ክብደት ወይም ከተጋጣሚው ክብደት ሳይሆን ከጨዋታው ግለትና ክብደት ያለው የሶስት ነጥቡ የከባድነት ወሳኝነት ከዛ አንፃር ተጠባቂ ጨዋታ ነበር። ትናንትና በርንሌን አስተናግዷል ማለት ነው። አርሰናል በኤሚሬትስ ስቴዲየም በርንሌን አስተናግዶ 1-0 በሆነ ውጤት አሸንፏል ማለት ነው። ይህ ደግሞ የዘንድሮውን የ2025-26 የእንግሊዝ ፕሪሚየር ሊግ ዋንጫ አንደኛውን ጆሮ እንደሚያዝ ይቆጠራል ማለት ነው። በእርግጥ አርሰናል አንደኛውን ጆሮ ከያዘ ቆይቶ ነበር። መሀል ወደ መጨረሻ አካባቢ ትንሽ መንገጫገጮች ተፈጥረው የፔፕ ጋርዲዮላው ማንቸስተር ሲቲ ልዩነቱን ከ10 በላይ የነበሩ ልዩነቱን አጥብቦ እኩል ነጥብ ላይ ደርሶ ነበር። በኋላ ምስጋና ለኤቨርተን ይገባውና እንግዲህ ኤቨርተን ማንቸስተር ሲቲ 3-3 በሆነ ውጤት ተለያይተው ነጥብ አስጥሎለት ለአርሰናል የዋንጫውን መንገድ ጠርጎለታል ማለት ነው። ፋሲሊቴት አድርጎለታል። አሁን ሁሉም ነገር የሚወሰነው በአርሰናል እጅ ላይ ነው ማለት ነው። አሁን ማንቸስተር ሲቲ ያሉትን ሙሉ ጨዋታ እንኳን ቢያሸንፍ አርሰናል ከዚህ በኋላ ነጥብ የማይጥል እስከሆነ ድረስ አርሰናል የማንንም ጥበቃ ሳያስፈልገው ማንቸስተር ሲቲ ያሸነፈ 10 ጎል አገባ 11 ጎል አገባ ምንም አይመለከተውም። ዋንጫውን የግሉ የሚያደርግበት ይሆናል ማለት ነው። ይህ ደግሞ ትልቅ የሆነ እፎይታ ነው ለአርሰናል ደጋፊዎች። ትናንትና ስቴዲየም ኤሚሬትስ ላይ ጨዋታውን ያያችሁ ትገነዘቡታላችሁ፣ ትረዱታላችሁ፣ ሴንስ ታደርጉታላችሁ ብዬ አስባለሁ። ስቴዲየም ላይ የነበረው ድባብ እጅግ በጣም ማራኪ ነው። ጨዋታውም ካለቀ በኋላ በጣም ማራኪ የነበረ የቤተሰባዊነት በቃ ማይክል አርቴታ እግሩ ወደ ኤሚሬትስ ከመጣ በኋላ ከኤሚሬትስ አፈግፍጎ የነበረው ደጋፊ በጣም ለክለቡ ቅርብ እንዲሆን አድርጎታል ማለት ነው። ስቴዲየሙ በጣም ሙሉ ነው። እዛ ላይ ያለው ስፕሪት፣ የደጋፊዎቹ ጩኸት፣ የደጋፊዎቹ የድጋፍ ስሜት አጠቃላይ እጅግ በጣም ውብና ማራኪ ነበር ማለት ነው። እና ትናንትና የተደረገውን ፈርስት ሃፍ ሰከንድ ሃፍ ብለን መለየት እንችላለን። ፈርስት ሃፍ ላይ አርሰናል ቻንሶችን ፈጥሮ ነበረ። ብዙ ካይ ሃቨርትስ ያገኘው ድል ነበር። ከዛ አስቀድሞ ሊያንድሮ ትሮሳርድ ጥሩ ኳስ። በነገራችን ላይ ሊያንድሮ ትሮሳርድ በጣም የተሻሻለ የመጣ ተጫዋች ነው። በፊት በእርግጥ ብዙ ታሪክ ቀያሪ ነው እና ጠቃሚ ጎሎችን ሲያገባ ብዙ ጊዜ አስተውለናል። ሊሳንድሮ ትሮሳርድ በፊት ከቤንች እየተነሳ ብዙም የመሰለፍ እድል እየተሰጠው አልነበረም። ላስት ይር እና ከዛ በፊት ከነበረበት ከብራይተን ከመጣ ጀምሮ ብዙም የቋሚነት እየተሰጠው አልነበረም። አሁን ግን ሰሞኑን በተለይ የመጨረሻዎቹ ጨዋታዎች ላይ ማይክል አርቴታ በደንብ አምኖበት ማርቲኔሊን አስቀምጦ በግራ መስመር አጥቂ ላይ እንግዲህ ራይት ዊንገር ላይ ሌፍት ዊንገር ላይ ለሊሳንድሮ ትሮሳርድ ጥሩ እንቅስቃሴ ማድረግ ችሏል። ትናንትና አስደናቂ ነበር አድማጮች፣ በጣም አስደናቂ ነበር። ተቾቹ ኢቭን ድሪብሉ ሁሉ ጨምሯል። ከድሮ ከምናውቀው ድሪብል ጨምሯል። በጣም ታፍኗል። የትናንትናው የሺት ፓወሩ ለራሱ የሚለይ ነበር። ያቺ አንግል መለሰበት። አርሰናል በጣም ለመጫወት ጥሩ ነበር። ያው በርንሌ ምንም የሚጫወትበት አላማ የለውም። ቢሸነፍም መውረዱ የታወቀ ቲም እንደመሆኑ መጠን ለአርሰናል ያው ያን ያህል ያሰጋዋልም ተብሎ አይታሰብም። በእርግጥ የመጨረሻ ጨዋታ እንደመሆኑ ለዋንጫ ዲሳይድ ከሚያደርጉ ሁለት ጨዋታዎች መካከል አንዱ በመሆኑ ምክንያት አርሰናልም
ደጋፊዎች የሚያስፈራ ሞመንቶች ነበሩ። ሃኒባል በርግጥ አንድ ጥሩ ኳስ አግኝቶ ነበር፣ በመልሶ ማጥቃት የመጣ ኳስ። ያንን ቢያስቆጥረው ኖሮ ለአርሰናል ትንሽ አደጋ ነበር። በኋላ ግን መረጋጋት አልቻለም እና በዊክ ፉቱ ነበር ሃኒባል ያገኘው። በደካማ እግሩ በማግኘቱ ወደ ቀጥታ ኦን ታርጌት እንኳን ማድረግ አልቻለም ነበር። በኋላ እሱን ሳተ። በኋላም ትንሽ ቆይቶ ከሊሳንድሮ ትሮሳርድ በኋላም ካይ ሃቨርዝን ጥሩ ኳስ ማገኘ። እሱም ኦን ታርጌትን ማድረግ አልቻለም ነበር፣ ኳሱ ወጣ ማለት ነው። ቆይቶ ግን ሳካ እንግዲህ የአርሰናል የማሸነፍ ሬት ወደ 70% አካባቢ ነው ሳካ በተሰለፈበት ጨዋታ ላይ። እንግዲህ ሳካ ትናንትናም ድንቅ ነበረ። የጎሏን መገኘት አሲስት፣ በርግጥ ያው አርሰናል ይታማል ሴት ፒስ ነው ጎሎች የሚያገባው ምናምን የሚሉ ሁኔታዎች አሉ። ቢሆንም ግን ዋናው ውጤቱ ነው። እዚህ ጋር በኋላ የአመቱ መጨረሻ ላይ ዋንጫውን ስታሸንፉ ሰው ሊያስታውሰው ታሪክ ሊያስታውሰው የሚችለው ነገር የ2025-26 ቻምፒዮን አርሰናል ነው እንጂ የሚለው በሴት ፒስ የተገኘ ቻምፒዮን ብሎ ማንም አያስቀምጠውም። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ የመጨረሻው ውጤቱ ነው እንግዲህ ወሳኙ ለሁሉም ነገር ማለት እንችላለን። ስለዚህ ትናንትናም ከሴት ፒስ ከኮርና ነበር የተገኘችው ያቺ ኳስ። ጥሩ ክሮስ አደረገ ማለት ነው ሳካ። ከዛ ካይ ሃቨርዝ ያቺን የሲቲዋን ጎል ማግባት ያለበት ግልጽ ሄደር ነው ተብሎ ሲታማ የነበረው ያቺን ማካካስ የቻለ ኳስ ጥሩ ዝላይ ዘሎ ጥሩ ከሁሉም ከፍ ብሎ ዘሎ ቁበትም አለው። እንግዲህ ካይ ሃቨርዝን ስታስገቡ ወደ ሜዳ ለክል ማርቴታ በጣም የሚያምርበት የሚወደውም ተጫዋች እንደመሆኑ በዚህ አመት ከፍሎታል ማለት ይቻላል። ያቺን ቆንጆ ጎል በግንባሩ አዋሃዳት ማለት ነው ከበረብ ጋር። እጅግ አስደናቂ ኳስ ነበረ፣ እጅግ አስደናቂ ጎል ነበረ። ምንም ቻንስ አልነበራቸውም የበርንሌ ተጫዋቾችም ሆነ በረኛው ተከላካዮችም ሆነ በረኛው ምንም እድል አልነበረባቸውም። በግሩም ሁኔታችን ኳስ አስቆጠረ ማለት ነው። እንግዲህ እፎይ ብለው ነው ፈርስት ሃፍ የወጡት። ሰከንድ ሃፍ ላይ ምንም አይነት የጎል አልጨመሩም። ቢሆንም ለአርሰናል ትንሽ አጣብቂ ነበረ። በአንድ ጎል እየመራ ጨዋታው በሄደ ቁጥር ጫናው ወደ አርሰናል እየመጣ መምጣቱ ምንም የሚያጠያይቅ ነገር አይደለም። አንድ ጎል ተቆጠረብህ ማለት ሪስክ ነው። ስለዚህ ያንን ሪስክ አስጠብቆ ለመውጣት መታገል መቻል አለብህ። በርግጥ የጆዜ ሞሪኒዮ ቼልሲን ቻምፒዮን ባደረገበት 15 ጎል የተቆጠረበት ቼልሲ ጊዜ ብዙ ውጤቶቹ 1-0 እና በጣም ጠባብ ውጤቶች ናቸው። ይህ 1-0 ብዙ ተንታኞች እንደሚሉት ከሆነ የዋንጫ ቲም መለያ ነው ተብሎ ይታሰባልና ከዛ ውጭ የትናንትናው የጨዋታው ኮከብ ስለሱ ማንሳት ያለብን ይመስለኛል። ራይስ ነው። እንግዲህ ራይስ በጣም ዋጋውን የከፈለ ማንም ሰው በ110 ሚሊዮን ፓውንድ ወደ ኤምሬትስ ከመጣ በኋላ ስለሱ ገንዘብ የሚያወራ የለም። ለምን? ምክንያቱም የተለጠፈበትን ዋጋ የመጣበትን ዋጋ መልሷል የሚያስብል ተጫዋች ስለሆነ በዚህ አመት በተለይ ያንን ሞተርነቱን በቃ ትክክለኛ ኢንጂንነቱን ለአርሰናል ያሳየበት ነው። በብዙ ጨዋታዎች ጨዋታው ኮከብ ነው። ከቦክስ ቱ ቦክስ ሳይደክም የሚያጠቃ የሚከላከል ለሁለቱም ለዲፌንስ አታኪንግ ለአታኪንግ ሰርዱም ለዲፌንሲቭ ሚድፊልደሮቹ ለዲፌንሶችን እንደ ዲፌንሲቭ ሚድፊልደርም ሆኖ የሚያግዝ ከቦክስ ቱ ቦክስ እጅግ ሳይደክም ሁለት ሳምባ ያለው የሚመስለው ራይስ ትናንትናም በድጋሚ የጨዋታው ኮከብ ነበረ። የሱ ንግግር it is not done ብሎ ነበር በማንቸስተር ሲቲው ጨዋታ። ያንን ቃሉን እየጠበቀ ይመስላል። ትናንትናም በጣም ግሩም ነበር። በርግጥ ሚካኤል አርቴታም ቀደም ብሎ ለየት ያለ አሰላለፍ ይዞ ገብቶ ነበር። ለየት ያለ አሰላለፍ ስላችሁ አድማጮች የተጫዋች ለውጥ አድርጎ ነበረ። ሊዩስ ስኬሊን ተቀምጦ በሱ ቦታ ኤዜ ነበር የገባው። ኤዜና ማርቲን ኦዲጋርድን ነበር አጣምሮ ያሰለፋቸው። ይህ ሲሆን በተደጋጋሚ አናይም በሁለቱም ተመሳሳይ የሜዳ ክፍል እንደመጋራታቸው። በርግጥ ኤዜ የግራ ክፍሉን ይጠቀማል፣ ኦዲጋርድ ደግሞ የቀኝ ክፍሉን ይጠቀማል። ቢሆንም ግን ተመሳሳይ ቦታ ላይ የመጫወት ልምድ ያላቸው የ10 ቁጥር ሚና ያላቸው ፕሌይ ሜከሮች ናቸው። እንግዲህ አማካይ ናቸው።
ቢሆንም ግን ትናንትና ተናበውና በጥሩ ሁኔታ ኮሚኒኬት ሆነው እየተጫወቱ ነበር። አንድ ሁለታቸው በጣም ግሩም ነበር። በተለይ አንድ ቦታ ላይ ኤዜና ኦዲጋርድ የተቀባበሉት ግሩም ባክ ሂሎቹ ምናምን በጣም ደስ የሚሉ ነበር። ትናንትና በጣም በጎ ነገር ነው። አርሰናል ከዛም በላይ ከአንድም በላይ ጎል ይገባዋል ብዬ አምናለሁኝና ማግባትን የሚችልባቸው አጋጣሚዎች ነበሩ፣ ያልተጠቀማቸው አጋጣሚዎች ነበሩ እና ራይስ ትናንትና እጅግ በጣም ግሩም ነበረ። የጨዋታውም ኮከብ ተብሏል። እንግዲህ በዚሁ ዋንጫውን የሚበላ ከሆነ የአመቱ ምርጥ ከብሩኖ ጋር የሚፎካከር ይሆናል። ጋብሪኤል ማጋሌሽም አለ የመብላትም እድል ያለው ተጫዋች ነው ማለት ነው። ኢቭን አድማጮች የባላንዶር ሲዝን እያሳለፈ ያለ ተጫዋች ነው። እንግሊዝ ዓለም ዋንጫው ላይ የምታሳየው ፐርፎርማንስ ላይ ባላንዶር የሚገመት ተጫዋች መሆን ይችላል። እንግሊዝ ዓለም ዋንጫውን የምታሳካ ከሆነ አታሳካውም አትሉም። የማይሳካበት ምንም ምክንያት የለምና ቶማስ ቱኸል ጥሩ እየሰራ ያለ አሰልጣኝ ነውና ካላችሁ ከስኳድም ጥራት አኳያ ዓለም ዋንጫውን የሚያሳኩት ከሆነ ራይስ የባላንዶር ተገማች የማይሆንበት ምንም ምክንያት የለም። በዛ ላይ ከፊቱ አሁንም በቡዳፔስት ከፓሪስ ሴን ጀርሜን ጋር የሚደረግ ቻምፒዮንስ ሊግ ጨዋታ አለ። እሱም መድገም ከቻለ ግን ያለምንም ቅድመ ሁኔታ ማንን ልንጠቅስ እንችላለን? ቻምፒዮንስ ሊጉን ካሳካ፣ ፕሪሚየር ሊጉን ካሳካ፣ በተለይ እንግሊዝ ደግሞ የሆነ ጥሩ ውጤት የምታመጣ ከሆነ በቻምፒዮንስ ሊጉ ማንን ቅድመ ግምት እንሰጣለን ለባላንዶር? የባላንዶር ሲዝን እያሳለፈ ይገኛል። ጋብሪኤል ማጋሌሽም ቢሆን እንደዛ ነው። ጥሩ ነበር ትናንትና። ሳሊባ የመሃል ተከላካዮቹ ጥሩ ነበሩ። ካላፊዮሪ ጥሩ ነበሩና ብቻ በጎ ዜና ነበረ ለአርሰናል ትናንትና። 1-0 ጨዋታው አለቀ ማለት ነው አድማጮች። 1-0 ጨዋታው ካለቀ በኋላ ከተጫዋቾች ከመውጣታቸው ኤሚሬትስ ለቀው ከመሄዳቸው በፊት እንደዚሁ የተለመደ አሰልጣኞች ከዚህ በፊትም ፈርጉሰን ኤሪክ ቴን ሃግ በማንቸስተር ሲቲ በማን ዩናይትድ ቤት እንደሚያደርጉት ከደጋፊዎች ጋር ስፕሪቱን ለመፍጠር የሚደረግ ንግግር አለ። አሰልጣኙ ማይክል አርቴታ በቃ የሆነ የቤተሰባዊነት ነገሩ ያስቀና ነበረ። ትናንትና ውብ ምሽት ነው ለአርሰናል ደጋፊዎች፣ ኤሚሬትስም ላሉት እዚህም ሀገራችንም በሌላ ዓለማት ቦታ ላይ ላሉት እጅግ በጣም ውብ የሆነ ምሽት ነበረ። በጣም ድጋፋቸው እንደሚያስፈልጋቸው ሁለት የፍጻሜ ጨዋታ ነው ያለባቸው አድማጮች። እንግዲህ አንዱ በሴልኸርስት ፓርክ ስቴዲየም ከክሪስታል ፓላስ ጋር የሚያደርጉት ጨዋታና በቡዳፔስት ሃንጋሪ ከፒኤስጂ ጋር የሚያደርጉት ጨዋታ ሁለት የፍጻሜ ጨዋታ ብለን ልንወስዳቸው እንችላለን። በእርግጥ የሴልኸርስት ፓርኩ ጨዋታ ምንም ውጤት ላይኖረው ይችላል። ዛሬ ማንቸስተር ሲቲ የአንዶኒ ኢራዮላ 16 ተከታታይ ጨዋታዎችን ያለ መሸነፍ ጉዞ ላይ ያለውን የአንዶኒ ኢራዮላ ቡድን በርነማውዝን ይገጥማል ማለት ነው። ዛሬ ይገጥማል። ዛሬ የሚሸነፍ ከሆነ ወይ ነጥብ የሚጥል ከሆነ በይፋ አርሰናል የ2025-2026 ዋንጫውን ሊያሸንፍ ይችላል። ግን ዛሬ የበርነማውዝን የሚያሸንፍ ከሆነ የእንግሊዝ ፕሪሚየር ሊግ ፉክክሩ እስከ 38ኛው ሳምንት ድረስ አሸናፊው ሳይለይ የሚቀጥል ይሆናል ማለት ነው። ዛሬ የማንቸስተር ሲቲ አማራጭ የለውም፣ ማሸነፍና ማሸነፍ ብቻ ነው የዋንጫው ትራክ ውስጥ ለመገኘት ያለበት አማራጭ። መሸነፍም ብቻ መሆንም ነጥብ ያስጥለዋል። ነጥብ ከጣለ ከዚህ ከዋንጫው ፉክክር ውጭ ቶታሊ ይወጣል ማለት ነው እና አሸናፊው የሚለይ ይሆናል። እንዳልኳችሁ ከዋንጫ የጨዋታው ሙሉ ክፍለ ጊዜ ካለቀ በኋላ እንዲህ እንደ ቤተሰብ ማይክል አርቴታም ንግግር ለስቴዲየም ደጋፊዎች ላሉት እያደረገ ነው። እንግዲህ በሴልኸርስት ፓርክ እና በቡዳፔስት ሁላችሁም እንድትገኙ ፈልጋለሁ፣ የሁላችሁም እገዛ የሁላችሁም ድጋፍ ያስፈልገናል ሲል ኢሞሽናል በሆነ ወይ ለደጋፊዎቹ አስተላልፈዋል። ብዙ የአርሰናል ደጋፊዎች በእንባ የታጠቡ ደጋፊዎች አሉ። ምን ያህል ይህ ዋንጫ ያስፈልጋቸዋል የሚለውን ማሳያ ነው ማለት ነው። እንግዲህ የዚህ አመቱ ለአርሰናል ትልቅ ዜና ይዞ የመጣ አመት ይመስላል። የሁለት የፍጻሜ ተፋላሚዎች ናቸው ማለት እንችላለን። በጣም ጥሩ ሲዝን ነው ያሳለፉት የሚካኤል አርቴታ ልጆች። ዋንጫውን በአመቱን በዋንጫ የሚደመድሙ ከሆነ
ይህ ለአርሰናል ደጋፊዎችም ለቡድኑ አባላትም ለሚካኤል አርቴታም ትልቅ ስኬትና እፎይታ ይሆናል ማለት ነው። ስለ አደመጣችሁኝ አመሰግናለሁ። ቻናሌን ላይክ፣ ሰብስክራይብ፣ በኮሜንት የሚስተካከሉ አይዲያዎችን ሼር እንድታደርጉ ግምታችሁንም እንድታስቀምጡ በአክብሮት እጠይቃለሁ። አመሰግናለሁ። ሰላም